ወደ ጥያቄዎቹ እንግባ። ጥያቄ 1 የእግዚአብሔርን ታቦት 3 ወር በቤቱ በማስቀመጥ የተባረከው ሰው ማን ነው? አሚናዳብ፣ አቢዳር፣ እሴይ፣ ዳዊት። ትክክለኛው መልስ አቢዳር ነው። ጥያቄ 2 ሙሴ የሞተበት ምድር ምን ይባላል? የሞሪያም ምድር፣ በግብጽ ምድር፣ በምድያም ምድር፣ በሞአብ ምድር። በሞአብ ምድር ካላችሁ በትክክል አግኝታችሁታል። ጥያቄ 3 በኤፌሶን ላይ ከተጠቀሱት የእግዚአብሔር ዕቃ ጦሮች መካከል ጋሻ ምንድነው? ወንጌል፣ ቃል፣ ጽድቅ ወይስ እምነት? መልሱ እምነት ነው። ጥያቄ 4 ሊቀ ካህኑ አናንያ ጳውሎስን የከሰሰው ማን የተባለ ጠበቃ ይዞ ነው? ፊሊክስ፣ በርባን፣ ጠርጠሉስ ወይስ ማርቆስ? የጠበቃው ስም ጠርጠሉስ በመባል ይታወቃል። ጥያቄ 5 አብርሃም በስንት ዓመቱ ነበር የተገረዘው? በ6 ወር፣ በ50 ዓመት፣ በ99 ዓመት፣ በ70 ዓመት? መልሱ በ99 ዓመቱ ነው። ጥያቄ 6 ሉቃስ የሉቃስ ወንጌልን የጻፈው ለማን ነው? ለጴጥሮስ፣ ለቴዎፍሎስ፣ ለእስጢፋኖስ ወይስ ለጳውሎስ? ለቴዎፍሎስ አላችሁ? በትክክል አግኝታችሁታል። ጥያቄ 7 በኤፌሶን ላይ የተጠቀሰው የመንፈስ ሰይፍ ምንን ያመለክታል? የእግዚአብሔር ቃል፣ መንፈሳዊ ውጊያ፣ አርማጌዶን፣ ጸሎት? ትክክለኛው መልስ የእግዚአብሔር ቃል የሚለው ነው። ጥያቄ 8 የአብርሃም አባት ስም ማን ይባላል? ሜላህ፣ መላልኤል፣ ያዕቆብ ወይስ ታራ? የአብርሃም አባት ታራ በመባል ይታወቃል። ጥያቄ 9 ንጉሥ ዳዊትን የሰደበው ሰው ማን ነው? ሳሚ፣ ሌጊዮን፣ በለዓም፣ በርተሎሜዎስ? ትክክለኛው መልስ ሳሚ የሚለው ነው። የመጨረሻ ጥያቄ ንጉሥ ዳዊት በግፍ ያስገደለው ማንን ነበር? በናያስ፣ ናኦድ፣ ናቡቴ ወይስ ኦሪዮን? ኦሪዮን ካላችሁ በትክክል አግኝታችሁታል። ምን ያህሉን አገኛችሁ? መልሳችሁን ኮሜንት በማድረግ አሳውቁ። በሚቀጥለው ሳምንት ደግመን እስከምንገናኝ ድረስ መልካም ሳምንት።